ኳድራቲክ ፎርሙላን ተጠቅመን የተሰጠን ኳድራቲክ ኢኩዌሽን ሶልቭ እናደርጋለን ማለት ነው። ኳድራቲክ ፎርሙላ በሌላ ቪዲዮ አይተናል፣ እሱን ማየት ትችላላችሁ። ዋት ኢዝ ፎርሙላ ኤክስ ኢዝ ኢኳል ቱ ማይነስ ቢ ፕላስ ኦር ማይነስ ስኩዌር ሩት ኦፍ ቢ ስኩዌር ማይነስ 4ac ዞል ኦቨር 2a ነው። ኤግዛምፕል ይችኛዋን ብትወስዱ 3x ስኩዌር ማይነስ 5x ፕላስ 2 ይችን ብንወስድ ዩዚንግ ኳድራቲክ ፎርሙላ በእንዴት ሶልቭ ማድረግ እንችላለን ማለት ነው። አሁን እዚህ ጋር ላይ ኤ ቫልዩ ስንት ነው? ኤ ማለት የመጀመሪያው ነች 3። ቢ ቫልዩስ ቢ ማለት ይችኛዋ ማይነስ 5። ሲ ማለት ይችኛዋ ፖዚቲቭ 2 ነች ማለት ነው። ስለዚህ እንዳለ ሰብስቲዩት ነው የምናደርገው እዚህ ፎርሙላችን ውስጥ። መጀመሪያ ዲስክሪሚናንት ነው የምንፈልግ ማለት ነው። ዲስክሪሚናንት ማለት ይችኛዋ ነች ቢ ስኩዌር ማይነስ 4ac ነው። ይችኛውን ግሬተር ዛን 0 ከሆነች 2 ሶሉሽን ነው የሚሆነው ብለናል። እዚህ ኢኳል ቱ 0 ከሆነች 1 ሶሉሽን ነው የሚኖረው ብለናል። ሌስ ዛን 0 ከሆነች ደግሞ ኖ ሶሉሽን ብለን ነው በዚህ ዲስክሪሚናንት ማወቅ የምንችለው ሶሉሽኑ ማለት ነው። ስለዚህ ቀጥታ ይችን ዲስክሪሚናንትን እንፈልጋለን መጀመሪያ ላይ ማለት ነው። ዲስክሪሚናንትን ስትፈልግ ቢ ስኩዌር ማይነስ 4ac አይደል? ስለዚህ እሷን ቢን እናስገባለን። ቢ ማለት 25 ነው። 25 ይቺ ማይነስ 5 ስኩዌር ማለት 25 ይሆናል ፖዚቲቭ ስለሚሆን። ማይነስ 4 ኤ 3 ነች፣ ሲ ደግሞ 2 ነች ማለት ነው። 2 ሶ ስናባዛው ምን ይሆናል? 25 ይቺኛው 12 ይሆናል። 4 ሲባዛ በ3 12 ሲባዛ በ2 24። ስለዚህ ስንቀንስ ስታገኘን አንድ አገኘን ማለት ነው። ሶ ዲስክሪሚናንታችን አንድ ነች። ስለዚህ ይችኛዋን ቀጥታ እናስገባታለን ማለት ነው። ኤክስ ኢዝ ኢኳል ቱ ማይነስ ቢ ቢ ማለት 5 ነች። ማይነስ ስላለው ፖዚቲቭ ይሆናል ማለት ነው። እዚህ ላይ ፖዚቲቭ ነው የሚሆነው ማለት ነው። ማይነስ ፖዚቲቭ ስለሚሆን ሶ ፕላስ ኦር ማይነስ ይችኛዋ ዲስክሪሚናንት አንድ አግኝተናል ማለት ነው። ስኩዌር ሩት ኦፍ 1 ኦቨር 2a ኤ ደግሞ ስንት ነች? ኤ 3 ነች አይደል? ሲባዛ በሁለት 6 ይሆናል ማለት 6። ስለዚህ ይችኛዋ አንዴ ፖዚቲቭን ትወስዳላችሁ፣ አንዴ ኔጌቲቭን ትወስዳላችሁ። ዘ ስኩዌር ሩት ኦፍ 1 ያው 1 ስለሆነች ማለት ነው። ስለዚህ እናስገባለን ማለት ሶ ይችኛዋ 5 ፕላስ ኦር ማይነስ 1 ኦቨር 6 ይሆናል ማለት ነው። ይችኛዋ መጀመሪያ ስንደምራት ስንት ይሆናል? ስንደምራት 6 ይሆናል። 6 ኦቨር 6 ኦር ስንቀንሰው ደግሞ 4 ኦቨር 6 ይሆናል ማለት ነው። 4 ኦቨር 6 ይችኛዋ 1 ትሆናለች ማለት ነው። 1 ኦር ይችኛዋ ደግሞ ማቃለል እንችላለን በሁለት 3። ስለዚህ መልሳችን ስንት ነው ማለት ነው? ኤክስ ኢዝ ኢኳል ቱ 1 ኦር 2 ኦቨር 3 አገኘን ማለት ነው ዩዚንግ ጀነራል ኳድራቲክ ፎርሙላ። ስለዚህ መጀመሪያ ምንድን ነው የምታደርጉት? መጀመሪያ ዩኒት ቱ ቼክ ዘ ዲስክሪሚናንት ይችኛዋን ፓርት ቼክ ታደርጋላችሁ። ቢ ስኩዌር ማይነስ 4ac እሷን ዲስክሪሚናንቷን ካገኛችሁ በኋላ እዚህ ኢኳል ቱ 0 ከሆነ 1 ሶሉሽን ነው የሚሆነው። እዚህ ጋር ግን 1 ያገኛለን። 1 ስላገኘን ምንድነው የሚሆን ማለት ነው? 2 ሶሉሽን which is 1 is greater than 0 2 ሶሉሽን ነው የሚኖረው ማለት ነው። ስለዚህ ፋይናሊ ሄደን 2 ሶሉሽን ያገኛል ማለት ነው። ሌስ ዛን 0 ከሆነች ግን ኖ ሶሉሽን ነው የሚሆነው ማለት ነው። ኢኳል ቱ 0 ከሆነ 1 ሶሉሽን። ሶ ኤኒ ኳድራቲክ ኢኩዌሽን ዩዚንግ ኳድራቲክ ፎርሙላ በዚህ አይነት መንገድ ሶልቭ ማድረግ ትችላላችሁ ማለት ነው። ላይክ ፎሎ ሼር ማድረግ እንዳይረሳ። ቴንክ ዩ